ይቅርታ አንዴ ስልክ ላንሳ። ሃሎ። አረ ችግር የለውም እገዛዋለሁ እንዴ 500 ሚሊዮን ብር ምን አላት? ግን ሰውየው ሀሳቡን እንዳይቀይርሽ። አዎ መጣው። ማኪያቶ ምናምን እየጋበዝከው ጠብቀኝ መጣው። እሺ። አይናችን እያየ ጓደኛ ተለወጠ አይደል? አዎ ለፍቷል። ያርግለት በእናትሽ። ምን? ቆይ አንተ መቼ ነው የምትቀናው? መቼ ነው የምትለቀው? አብሮ አደግ ጓደኛ በአንዴ ሀብታም ሲሆን ምንም አይሰማም? ምን ማለት ነው? እንደ ወንድሜ እኮ ነው። የእሱ ደስታ ያስደስታል። አንተ መቼም አትነቃም። የምር ጓደኛህን ወደድኩት። ምን? አዎ በጣም ቆንጆ ነው። ደግሞ በአንዴ ሀብታም ሆነ። አንተ ግን ያው እዛው ነክ፣ አትለወጥም። ገና ሀሳብ ላይ ነክ። እኔ የምችለውን እያደረግኩ ነው። ሰው ያስባል ፈጣሪ ይፈጽማል አይደል የሚባለው? የኔም ቀን ይመጣል። ደሃ ቤት ጥቅስ ሀብታም ቤት ጥብስ አይጠፋም አሉ። ወሬ ብቻ። ቆይ አንቺ ግን ምን ነሽ? እኔን ማገዝ ማበረታታት ሲገባሽ ለእኔ ጠላት ትሆኛለሽ? ምርጫዎቹ ሁሉ የኔ ናቸው። ስለዚህ ያለውን መምረጥ ደግሞ መብቴ ነው። ባይ በቃ። አዎ በቃ። ቃላችንስ? ያ ሁሉ ፍቅርስ? ቃል ፍቅር አይሆንም። የሚያኖር ደግሞ ብር ነው። ስለዚህ ስትዝ እንገናኝ። ሰውም እንዳየሩ ጸባይ ይቀየራል። ሁሉንም እንደራስ ማመን ይቸግራል። በሰው የጠላሁት እንዳይደርስብኝ፣ ስለዚህ ነው ልቤ የሚሰጋብኝ።